ልጅ የሚሳደብ ነው ደንቆሮ ማይሰማ ብሎ የሚሳደብ ነው ማህበረሰብ የሚያሰድበው ወይስ እኔ? ማን ነው? አማርኛ አይሰማም ልጅ አታስቡ። አማርኛ አይሰማም ተመስገን። አማርኛ አያውቅም፣ ወደፊትም አያውቅም። ኢንሻአላህ አላስተምረውም። አማርኛ ምንም አይጠቅመውም፣ ስድብ ነው የሚያውቀው። አማርኛ ቢማር ይሄ ልጅ ሶሻል ሚዲያን ሲከፍት ስድብ ነው የሚማረው። አልፈልግም ልጅ ካፉ ክፉ እንዲወጣ። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች፣ እኔ ጋር እግዚአብሔር ይመስገን። እስኪ ዛሬ ስለ ሀቡ አንዳንድ ነገር እንበል። እውነት ለመናገር ስለ ሀቡ ምንም ብዬ አላቅም። ሀቡ እጅግ በጣም ጀግና፣ ታታሪ፣ በራስ መተማመን ያላት፣ በራሷ መንገድ ብቻ የምትጓዝ እጅግ በጣም ጠንካራ የሆነች ሴት ነች። ዛሬ ግን በልጇ መተው ስብርብር አድርገዋታል። እውነት ምን ነው የዚህን ያክል ነውር ብርቁ ሆነን? እስኪ ቪዲዮዋን አይተነው እንመለስ። በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። በአላህ በእናትሽ በቃ ማይትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሰይጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ በቃ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ፣ ይኸውልሽ አንቺ ባላህ ስም የሚለው እኔ አንድ ሰው የሀቡ ቪዲዮ ልክ እንዳያችሁት ነው። እውነት ለመናገር ሀቡ እጅግ በጣም ጠንካራ፣ ቢሰድቧት ፎቶዋን ቢዘቀዝቁ ቤተሰቦቿን ቢሳደቡ አንድ ቀን ለምን ሰደባችሁ ለምን እንደዚህ ያደረጋችሁ ብላ መልስ ስትሰጥ አይቻት አላውቅም። ነገር ግን ዛሬ በልጇ የሆነ ጊዜ የሆነ ሰዓት እኔ ራሱ ሊቧ ላይ ነበርኩኝ። እናቶች ተሰብስበው ስለ ልጇ ሲጠይቋት እሷ ራሷ ነች እንግዲህ ልጇን እኛ አናቀው አላሳደግ ነው አናቅም፣ ዝም ማለት እኮ ትችላለች፣ እንግሊዘኛ አይችልም ብላ ጸጥ ማለት ትችላለች። ነገር ግን ለብዙ እናቶች አርያ ለመሆን ስለፈለገች የኔ ልጅ እኮ እንደዚህ ሆኖ ኦፕሬሽን ተደርጎ በእንትን ነው የሚሰማው እዚህ ጋር ጆሮ ላይ በሚደረግ ነገር ስትመሰክር እኔ ሊብ ላይ ነበርኩኝ። ይሄ ለምንድን ነው አቦ የተናገረችው? በጣም ለብዙ እናቶች ደካማ የሆኑ እናቶች አሉ። ሰው እነሱን ለማበርታት ብላ በሆነ ሰዓት በልጇ ላይ በተናገረችው ንግግር ዛሬ ሰርበዋት ቀጥቅጠዋት ቲክቶኳን ስንት ጊዜ አዘግተውባት አልበቃቸው ሲል ዛሬ ግን በሳይመን በጣም በምትወደው በምሳሳለት ብዙ መስዋዕት በከፈለችለት ልጇ ፎቶውን እየዘቀዘቁ ልጅሽ እኮ ደንቆሮ ነው ልጅሽ። እኔ በእውነት ቃሉ ራሱ በጣም ይከብዳል። ለምዶ ታውቃላችሁ እኔ ሳዲቅ ሕፃን ሆኜ እናቴ መንገር ላይ ምናልባት አንዳንድ በጣም ነበር የምታስጠነቅቀኝ። ወልደሽ ሳጨርሺ በሌላ ሰው አታሹፊ፣ በጣም ተጠንቀቂ። እውነት ነው የምላችሁ፣ ቀጥ ብዬ እንኳን አላይም እንደዚህ አይነት ነገር። ምክንያቱም አስተዳደግ የራሱ ስለሚወስነው እኛ ኢትዮጵያውያን ምን ሆነን ነው የዚህን ያክል ልጅሽ ደንቆሮ እኛ ወልደን ጨርሰን ነው እኛ በቃ እግዚአብሔር በቃ እኛ ቤት ምንም ነገር እንዳለ መምጣቱ በምን እርግጠኛ ሆን? እውነት ለመናገር እንደዚህ ብለው የተናገሩ ሰዎች ነገ በቤታቸው እንደዚህ አይነት ነገር ቢገጥማቸው ምን ሊሉ ነው? መተው ይቅርታ ልጠይቋት ነው አቡ? እግዚአብሔር እኮ የሆነ ፈተና ሲሰጣችሁ እንድትማሩበት ጠንካራ እንድትሆኑ የበለጠ እግዚአብሔርን እንድትወዱት እንጂ ልክ እንደኛ ሀገር አንዳንድ ጊዜ እንደሚባለው እንዴት ተረግማ ነው በዘር ነው የመጣው ምናምን እንደሚባለው አይደለም፣ በፍጹም አይደለም። በፊት ገጠር ስንኖር እንደዚህ አይነት ነገሮች የሚባሉ አሉ። ለምሳሌ አንድ ልጅ አካለ ጎደሎ ሆኖ ከተወለደ ምናልባትም ከዘር የመጣ ከንትን የመጣ ተረግሞ በሰዋይ በተለያዩ ነገሮች እየተደረጉ ሰዎች ላይ ብቻ አታክ ይደረጋሉ። ነገር ግን አሁን አይደለም። ትንሽ እየወጣን እየሰለጠን ሌላውን እንኳን ዓለም እያየን ማንሰለጥን ሰዎች ግን ምን ሆነ ነው አውቃለሁኝ። ይሄ በጣም በስነ ምግባር ያደጉ እንዲሁም ደግሞ እግዚአብሔርን የሚፈሩ ሰዎች አይደሉም። በፍጹም ፈጣሪያቸውን የሚያቅሰው እንደዚህ ብሎ የሀቡን ልጅ ሊሳደብ አይችልም። እውነት እኔ አልወለድኩም፣ ሰው ቤተሰቦች አሉኝ፣ ወንድሞች እንደዚህ ቢባሉብኝ ምን ያክል ሊሰማኝ እንደሚችል አውቀዋለሁ። ልጅ የወለዳችሁ ደግሞ ምናልባት በሀቡ ቦታ ስትሆኑ እጅግ በጣም ያማችኋል። በተለይ ደግሞ ልክ እንደ ሀቡ እንደዚህ አይነት ነገር የገጠማችሁ እናንተ እጅግ በጣም ብርቱና ጠንካራ ሴቶች ናችሁ። አቡ እኔ ከአቡ ምን እንደወሰድኩ ታውቃላችሁ? ራስን መውደድ
በእውነት እኔ ሊቧ ላይ ብዙ ጊዜ አልገኝም ስራ ስለሚበዛብኝ። ነገር ግን ራስን መውደድ፣ ራስን መሆን፣ ማንም ምንም ቢለን አለመጨነቅ በቃ ይሄን ነው ስጃለው ከሀቡ። ይሄ ስለሆነ ቀጠቀጧት፣ ቲክቶኳን አዘጉ፣ ምን አደረጉ። አሁን በመጨረሻ ላይ ግን በልቧ በስስ ጎኗ በልጇ በሳይመን ነው የመጡት። ሰው የሆነ ሰው ሊያደርገው የማይገባ ድርጊት ነው። ገና 18 ዓመት ያልሞላው የ5 ዓመት እና የ6 ዓመት እንደው ግፋ ቢል እስከ 7 ዓመት የሆነውን ልጅ በእንደዚህ አይነት መልኩ መናገር እግዚአብሔርን ተጠየቁበታላችሁ። ነገ ደግሞ በእናንተ ቤት ምንም አይነት ችግር እንደማይመጣ በምንም እርግጠኛ ልትሆኑ አትችሉም። እግዚአብሔር ሊፈትናችሁ ይችላል። አፋችሁን ዝም አድርጉ። እንደዚህ የምትናገሩ ሰዎች ስነ ስርዓት ያዙ። በእውነት እጅግ በጣም ነውር ነው። ይሄ ከእግዚአብሔር የሚሰጥ ፈተና እንጂ ፈልጋ ያመጣችሁ አይደለም። ለዛውም ጀግና ሴት እኮ ነች። ማይናገረው ልጇን ተንከባክባ እንዲናገር አድርጋ ለብዙ እናቶች አርአያ ሁና ብዙ እህቶቿን በሶሻል ሚዲያ መታ የምትታደግ በተለይ ደግሞ ለኛ ለአረብ ሀገር ላለነው ልጆች በጣም አስቡበት። እሷን ብቻ ሳይሆን ሀቢባን ብቻ ሳይሆን እንደዚህ አይነት ልጅ ያላቸውን ሰዎች እንደዚህ አይነት ነገር የምትናገሩ አይደለም ቀርቶ ልጅሽ ደንቆሮ ልጅሽ እንደዚህ አካለ ጎደሎ አይደለም በጣም መቅረት ያለበት ሀገራችን ላይ ለምሳሌ ልጇ አካለ ስንኩል ሊሆን ይችላል አካለ ጎደሎ የሆነ ነገር እሷ ይዛ ልክ እየተንቀሳቀሰች ወይ ባስ ላይ ሊሆን ይችላል መኪና ላይ በጣም መጥፎ የኛ ሀገር ባህል ውሽ እናቴ ይሄ በጣም አስከፊ ነው። በጣም ነውር ነው አይባልም ሲጀመር። አንቺ ጀግና እናት ነሽ። እንዴት ቻልሽው? እንደዚህ ግን ይሄ ሁሉ ነገር እንዴት ተቋቋምሽው? እንዴት እግዚአብሔር አስቻለሽ ስንላቸው ሰዎቹ እጅግ በጣም ብርቱ ይሆናል። ኦኬ ለካ እግዚአብሔር እንዲችል ነው ያደረገኝ፣ ለካ ለሌሎቹ ሰዎች አርአያ እንድንሆን ነው ያደረገ ሊሉ ይችላሉ። እንደዛ ነው ማለት ያለብን እንጂ አንቺ አካለ ጎደሎ ልጅ ነው፣ አንቺ ስንኩል ልጅ ነው። አንቺ እኮ ሰዎች እኮ አብረዋችሁ በልተው ጠጥተው ኑረው ሲበቃቸው ሲሄዱ ቤታችሁ ያለውን ገመና አንቺ እኮ እንደዚህ የሆንሽው በዚህ ምክንያት ነው የሚሏችሁ ሰው ጠበቅም። ነገር ግን እንደዚህ ደግሞ ይሄ ሰይጣናዊ የሆነ ነገር እጅግ በጣም ነውር ነው እና ውድ ቤተሰቦች እንደዚህ አይነት እናቶች ካሉ በአካባቢያችሁ በዙሪያችሁ እንደዚህ አይነት ያሉ ህፃናቶች ሳሉ ፍቅር በመስጠት በመንከባከብ እንዲሁም ደግሞ እግዚአብሔር አብልጦ እነሱ ላይ እንዳዳላ እንደሚወዳቸው እውነትም ደግሞ ያዳላል። እግዚአብሔር ለነሱ ያዳላል። በእውነት እግዚአብሔር ይሄን የሰጣቸው በቤታቸው ያመጣው እግዚአብሔር ይቋቋማሉ አይቋቋሙም ወይም ደግሞ ሊፈትንም በላይ እድለኞች ናቸው ብዬ ነው የማስበውና ሰዎች እኔ የተሰማኝ ይሄ ነው። እናንተ ደግሞ ምን እንደተሰማችሁ በኮሜንት ብትነግሩኝ ደስ ይለኛል። እግዚአብሔር አምላክ መፈቃቀርን ጥሩን መልካምን አፋችንን ለሰው ማለማመድ አለብን። መልካም ነገርን ነው። እግዚአብሔር ይሄን እንድናደርግ ይርዳን። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ